ሰላም ዲፍ እግዚአብሔር ይመስገን። እንዴት ናችሁ? እሺ ዛሬ የጨዋታ ቀን ነው። የምድባችሁን የመጨረሻ ጨዋታ ታደርጋላችሁ ከ12 እስቲ ስለ ዛሬው ጨዋታ እንዴት ተዘጋጅታችኋል? ምን ታስባለህ? ያው የዛሬው ጨዋታ በጣም ከባድ ጨዋታ ነው። ከአምና ፋይናሊስቶች ጋር ነው የምንጫወተው እና 12 በዚህ ዓመትም ለዋንጫ ከሚጠበቅ ቲም አንዱ ነው እና እስካሁን ከዘጋጀነው ጨዋታዎች ለዚህኛው በደንብ ተዘጋጅተናል እና የቻለውን ያህል እንጫወታለን። አሁን ተዘጋጅተናል፣ አውርተንበታል ምናምን ከባድ ጨዋታ እንደሚሆን ይጠበቃል እና እንዲሁም ያምናው ጨዋታ የሚታወስ ነው። ብዙ በሰሚ ፋይናል ላይ ትልቅ ትንቅንቅ አድርጋችሁ አልፋችኋል። ዛሬ ሲን ድል ለመድገም አስባችኋል? ዛሬ ግን በተለየ ሁኔታ እንደቀው ተለየ ሁኔታ ከ12 ሲር ጋር በባለፈው አመት የነበረው ጨዋታ የሚታወስ ነው። ትልቅ ትንቅንቅ ያየንበት በመጨረሻ ሰዓት ያው ለእናንተ አስከፊ የነበረ ጨዋታም ቢሆን አሪፍ ጨዋታ ያየንበት ነበር በሰሚ ፋይናል ላይ እና ዛሬ ለበቀል ነው የሚገቡት ማለት እንችላለን። ያው እኛ ያምናውንም ኮንሲደር እናደርጋለን፣ ግን እኛ ዋናው አላማችን እዚህ ላይ ጥሩ ተጫውተን ለማሸነፍ ነው የምንሄደው። ያው ለበቀል ምናምን ሳይሆን በቃ ጥሩ ጨዋታ ለማሳየት ነው የምንሄደው። እሺ የውጤት ግምትህንና እስቲ ስለ ጨዋታው ያለህን። ያው የምድቡ መሪ ሆኖ የምድቡ ከፍተኛ ቦታ ላይ ይዞ ለማጠናቀቅ የሚደረግ ጨዋታ ነውና የውጤት ግምትህን። ውጤት እንኳን አልገምትም፣ ግን ይሻላል ግን ደስ የሚል ጨዋታ ነው እያስባለሁ። ስለ ላይክ ከዚህ በፊት ከተጫወትናቸው አንጻር የሆነ እኛንም ያለንን ፖቴንሻል ለማሳየት የሚገፋን አይነት ጨዋታ ነው። በቃ ውጤት ግምት ቢያንስ እሺ ወይ ማሸነፍ፣ አቻ፣ ሽንፈት ምናምን እያልክ ማሸነፍማ ግልጽ ነው፣ ግን ውጤት አንገምትም። ያው ማለፋችሁን አረጋግጣችኋል። ነገር ግን የምድቡ መሪ ሆኖ የበላይ ሆኖ ለማጠናቀቅ ነውና እስቲ የማጠናቀቅ እድላችሁን እንዲሁም የውጤት ግምትን። እሺ ያው እንዳልከው ሁለቱንም ጨዋታ አሸንፈናልና አሁን ያሸነፈ የምድቡ ላይ ከፍ ይላል። ያው ቅድም እንዳልኩም ባለፈው ኢንተርቪው እንዳልኩ ከዚህ በኋላ እኛ ጥሩ ጨዋታ ተጫውተን ለማሸነፍ ነው የምንሄደው እና የውጤት ግምት ከባድ ጨዋታ ስለሆነ የሚገመት አይነት አይደለም። ጥሩ ለመጫወት ነው የምንሄደው። ሰላም ሰላም ጨዋታው ያው እንደጠበቃችሁት አልሆነም፣ በሽንፈት ተጠናቋል። እስቲ እንዴት ነበር ጨዋታው? ምንድን ነው የከበዳችሁ የነበረው? ጨዋታው በፍጹም እንደጠበቅን አልነበረም። በተለይ ፈርስት ሃፍ ላይ እኛ ዲፌንሱን እንችለዋለን ብለን ነበር። ያው ቤስት ዲፌንደራችን ሳይኖር ግን አልቻልነውም። በጣም ሲያጠቁ በጣም ፈጣኖች ናቸው። በጣም እንደዚህ 11 ሲጫወቱ 12 ሲጫወቱ አይተናናቅም። በጣም አሪፍ ጨዋታ ነው የተጫወቱት። እኛም በጣም ክፍት ነበርን ዲፌንስ ላይ እና ፈርስት ሃፍ በሚያሳዝን ሁኔታ 4 ጎል ገብቶብናል። ጨዋታውም እንደዛ ተጠናቋል። ሰላም አብርሃም። ሰላም። ያው የዛሬውን ጨዋታ በማሸነፍ በሙሉ ነጥብ ያለምንም ጎል ወደ ጥሎ ማለፍ አልፋቸዋል እና እስቲ ጨዋታው እንዴት ነበር? ጨዋታው በእኛ በኩል አሪፍ ነበረ። ጥሩ ጨዋታ ተጫውተናል ብለን እናስባለን። ፈርስት ሃፍ እና ሰከንድ ሃፍ የተለያየ አይነት እንትን ነበር ያየነው እና ሰከንድ ሃፍ በጣም ተነቃቅታችሁ ነበር። ያው የእድልም ጉዳይ አለ። በአጠቃላይ እስቲ ከጨዋታው ምን ተማራችሁ? ያው እንዳልከው ፖዚቲቭ ሳይዱ መውሰድ የምንችለው ከዚህ ጨዋታ ግሩፕ ስቴጅ ላይ መሆኑ ነው። ከዚህ በኋላ ብዙ ጊዜ ያለን ለማስተካከል ክፍተቶቻችንን ለመሙላት እና ዳኒ ከዚህ በኋላ ስለሚመለስ ደስ ይለናል። ሰከንድ ሃፍ እና ፈርስት ሃፍ በጣም የተለያየበት ምክንያት ያው ሰከንድ ሃፍ ላይ ሺፍት አድርገነዋል። ብዙ ተጫዋቾችም መሆን ያለባቸው ፖዚሽን ላይ ሆነዋል እና እሱን ጥሩ ተጫውተን ያው ምንም ጎል አላገባንም፣ ግን በጣም አሪፍ አስጨንቀን ነበረ። ለወደፊት እናስተካክላለን። እሺ ስለ እነሱ ማንኛውም አስተያየት? ኢለቨኖች አሪፍ ቲም ነው፣ ግን እኛ ከነሱ የተሻለን ቲም ስለነበረን ውጤቱን ፈርስት ሃፍ ገለነው ነበር የወጣ ነው። በእነሱ በኩል አንድ ተጫዋች እንደወጣባቸው እናውቃለን፣ ዳንኤል የሚባለው። ዳኒ ቢገባ ጥሩ ይጮታሉ ብዬ አስባለሁ። 2 3 4 ሙከራ መሞከራቸው አይቀርም ነበር፣ ግን ጎል ማስቆጠር አይችሉም ነበር። የእናንተ መከላከል በጣም ድንቅ ነው። በሶስቱም ምንም ጎል አልተቆጠረባችሁም። ያው ተሞከረባችሁ ራሱ እንዴት እንደምታድኑ እንዴት እንደምትጋደሉ አይተናል እና በጣም እሱ ራሱ ሊደነቅ የሚገባው ነው። እስቲ ግን ፈርስት ሃፍ እና ሰከንድ ሃፍ ትንሽ የተለያየ ነገር አይተናልና እስቲ ከሰከንድ ሃፍ እንዳጠቃላይ ከጨዋታው ምን ተማራችሁ? በኖክ ስቴጁም በጥሎ ማለፍ ላይም ምን ለማሳየት አቅዳችኋል? እስከ ምንስ ልትጓዙ ትችላላችሁ? ሰከንድ ሃፍ ላይ ካያችሁ የሆነ ሰዓት ላይ ተጎድቼ ነበር። ትንሽ የኔ መውጣት ትንሽ ቸግሯቸው ነበር። ያው ለወደፊቱ ራሴን እየጠበቅኩ ለመጫወት እሞክራለሁ። እናም ከኔ በማልኖርበት ሰዓት ምን አይነት ጨዋታ መጫወት እንዳለብን ከቲሞቻችን ጋር መወያየት እንዳለብን ተረድተናል። እስከ ፋይናል
ጠብቁ እንላለን። እስከ ዋንጫው ደማችንን ሰጥተን ለመጫወት እንሞክራለን። እናመሰግናለን። እሺ አመሰግናለሁ።